ሰላም ሰላም፣ ውድና የተከበራችሁ የድርሞላ ዩቱብ ፋሚሊዎች በሙሉ ሰላማችሁ በያላችሁበት ብዝት ይበል። ሀገር ውጭም ሀገር ውስጥም ያላችሁ ሰላም ለእናንተ ይሁን ብያለሁ። ይህን ቪዲዮ አዳዲስ ነገር ስለቅ በየቀኑ እንዲደርሳችሁ ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ጀምሩት። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ጀምሩ ትላለሁኝ። በቀደም በስራ የሰራሁት ቪዲዮ ነበረ። ምንም አይነት ላይክ አላገኘም። ገብታችሁ ይዩት። ምንም አይነት ማለት ነው። ለዛ ለእህቶቻችን ሊደርስ አይችልም። ቢያንስ ቅልብ ያላችሁ በሙሉ አሉ የማዳም ቅመሞች ሰው ቤት ተቀጥረን የምንሰራሉ። እንደነሱ አይነቶቹ ቢያንስ ይጠቀሙበት። በቅልብ ሰብስክራይብ አርጉት፣ ላይክ አርጉት። ብዙ እህቶቻችን መጠቀም እንዲህ አይነት እድል ተገኝቶ የትም ቦታ የማይገኝ እድል ነው እና እየገቡ ይስሩበት። መስራት የምትፈልጉ ኮሜንት ላይ እንፈልጋለን አስገቢ ብላችሁ ስልክ ቁጥራችሁን ማስቀመጥ ትችላላችሁ። እኔም እነግራችኋለሁኝ። እና ምን መሰላችሁ ስራው ያኛውን ቪዲዮ ካያችሁት ያኛው ቪዲዮ ላይ አለ። ያኛውን ቪዲዮ ደግሞ ያላያችሁ ዛሬ ባጭሩ አብራርቼ እነግራችኋለሁ። ምንድነው ስልክና ኢንተርኔት ብቻ ተጠቅማችሁ የምትሰሩት ስራ ነው ማለት ነው። እኔ ኦንላይን ስራ ሲባል አላምንም፣ እውነት አይመስለኝም። ይሄ ግን ሪል ነው። በቃ እውነቱን ስነግራችሁ ሪል ነገር ነው። የምር ስትገቡ ትወዱታላችሁ። መስራት እንኳን እናንተ መስራት ባትፈልጉ መስራት ለሚፈልግ እንዲደርሳቸው፣ በተለይ ለሴቶች አሁን በጣም ነው ሰፖርት የሚያደርገው። ወንዶችን ላይቭ ላይ የላይቭ እንትን ማግኘት አይችሉም። በዛ ላይ ደግሞ ኮንግራጁሌሽን አለ እንኳን ደህና መጣችሁ የሚል የሱ ጊፍት ማግኘት አይችሉም ማለት ነው። በተለይ ሴቶቹ ግን ኮንግራጁሌሽን አላቸው። በቃ ሰፖርት ያደርጋቸዋል። ብዙ ጊዜ ብዙ ላይክ አድርጉት፣ ሰብስክራይብ አድርጉት ያልኳችሁ ከኔ ይልቅ ማለት ነው የምር በጣም መጠቀም የሚፈልጉ ልጆች አሉ፣ እውነት የማይመስላቸው። ይሄን ነገር ግን ላይክ ሼር እያደረጋችሁ ብታደርሱላቸው ይጠቀሙ። ጌታን በቅልብ ይጠቀሙ። በጣም ምርጥ ስራ ነው። መስራት ለምትፈልጉ ኑ ተቀላቀሉ። ምንም አይነት ሃይማኖት አይነካም። ምንም አይነት ስራችሁን አይነካም። ቢያንስ ከ24 ሰዓት 3 ሰዓት ነው። በቃ 1 ሰዓት ፓርቲ ላይ 2 ሰዓት ላይ ብለኝ ለሴቶች ማለት ነው። እንደዚህ ነው የምትሰሩት። እሱም በምን ሰዓት ነው የምትሰሩት? ስራችሁን ስጨርሱ። ለምሳሌ ምሳ ሰዓት ላይ ጊዜ ካላችሁ መስራት ትችላላችሁ። ማታ መስራት ትችላላችሁ። ጠዋት መስራት ትችላላችሁ። ከ24 ሰዓት 3 ሰዓት ላይ ነው በቃ የምትሰጡት ለዚህ ሰዓት ማለት ለዚህ ስራ ማለት ነው። እና እንደዛ አድርጋችሁ ግቡበት፣ እዩት፣ ትጠቀሙበታላችሁ። በተለይ ማለት ነው ዋይፋይ ያላችሁ ሰዎች። እኔ አሁን ዋይፋይ የለኝም፣ በካርድ ነው። ግን ደግሞ በካርድ ሆኖ ማለት ነው እንዴት በፍቅር እየሰራሁት እንዳለ። ለምን ዶላር ነው የሚከፍለው? ተረዳችሁ? በዶላር ነው የሚከፍለው። ለዛ በዶላር መክፈሉም ሳይሆን በቃ ኮንግራጁሌሽን አለው። በተለይ ኔትወርክ በዘረጋችሁ ሰዓት በአንድ ሳምንት 1800 ብር ነው። እዛኛው ቪዲዮ ላይ ያላያችሁት ካላችሁ ነበር። በአንድ ሳምንት 1800 ብር ነው የሚከፍላችሁ። ምንም አይነት ቅጣት ሳትቀጡ በሰዓታችሁን አክብራችሁ። ቅጣት ስራችሁ ግን የሆነ ወይ የትምህርት ተጠይቃችሁ ምናምን እንዳይመስላችሁ፣ የሆነ ከበድ ብሎ እንዳይታያችሁ ማለት ነው። ምንድነው ሰዓታችሁን አክብራችሁ ገብታችሁ አክብራችሁ ከወጣችሁ ምንም ሳትቀጡ ታልፋላችሁ ማለት ነው። ሳትቀጡ ከሰራችሁ 1800 በሳምንት ልታገኙ የምትችሉት ብያችሁ ነበር። ተቀጣችሁ ምላችሁ ፓርት ላይ ጥያቄ በአይምሯችሁ ላይ እንዳይፈጥርባችሁ ቅጣቱ ምንድነው ካላችሁ ሰዓታችሁን ማክበር። ሰዓታችሁን ከከበራችሁ በምንም አይነት እንግዲህ አትቀጡ። ሰዓታችሁን አክብራችሁ ግቡ። ሰዓታችሁን አክብራችሁ ውጡ። እሱም ምንድነው ሰዓት አክብሩ ስላችሁ ከ24 ሰዓት 2 ሰዓት ላይ ባችሁ ግቡበት። በተመቻችሁ ሰዓት በ24 ሰዓት ውስጥ በተመቻችሁ። ለምሳሌ አሁን ለአንድ ሳምንት ሁለት ሰዓት ነው ተቀምጡብኝ የሚለው፣ ግን ለ2 ቀን ለ3 ቀን ለ2 ሰዓት ተቀምጣችሁ እንኳን ቢያንስ ከዛ ከ3 ቀን በኋላ አንዱን ሰዓት አንድ አፍቴ በተመቻችሁ ሰዓት ሰርታችሁ አንዱን ሰዓት ደግሞ ትንሽ ቆየት ብላችሁ መስራት ትችላላችሁ። ተረዳችሁ? እንደዚህ አድርጋችሁ መስራት ትችላላችሁ። በሳምንት በ7 ቀን 1800 ብር መስራት ማለት ቀልድ አይደለም። ምንም ስራ ላጣችሁ። እኔ አሁን እግዚአብሔር ይመስገን ደሞዝተኛ ነኝ። ግን ደግሞ ከዛ ከደሞዜ ይልቅ ይችን በትርፍ ጊዜ
ብሰራ እንዴ ጠንክሬ ከሰራው በወር የደሞዜን ግማሽ እኮ አገኛለሁ ሲሆን ከዛ በላይ አሁን የመዳም ቅመሞች ማለት ቀን ሙሉ ተገትረን ነው የምንውለው። በጊዜ እንኳን አንገባም ማለት ነው። ይሄን ቪዲዮ እንኳን የቀረጽኩበትን ሰዓት ዩቲዩብ ከምር ያው አሁን ገና እንትን እያልኩት ነው ማለት ነው። ለዛውም ዛሬ በጊዜ ገብቼ ነው እና ምን ልላችሁ ፈልጌ ነው ስሩበት፣ ይጠቅማችኋል። እኔ አሁን በሳምንት 1800 ብር ብዬ እንትን ስላችሁ ስነግራችሁ አይ ትንሽ ልትሉ ስላላችሁ በ7 ቀን ውስጥ ማለት ነው 1800 ነው። ኔትወርክ ከዘረጋችሁ አንድ ኔትወርክ ሁለት ኔትወርክ ብትዘረጉ ከሁለት ኔትወርክ ማለት ነው 60 ኮንግራጁሌሽን ይሰጣችኋል። 60 ቦነስ አላችሁ። ለዘረጋችሁ ሰው 70 ኮይን ሲሰጥ ለእናንተ 60 ኮይን ይሰጣችኋል። ለዛ 60 ሁለት ኔትወርክ ብትዘረጉ 120 ያላችሁ የራሳችሁ ጋር ቢያንስ ወደ 4000 ምናምን ብር በ7 ቀን ልታገኙ ነው ማለት ነው። እንደዛ ነው። ግቡ፣ ስሩ። እናንተ እየሰራችሁ እህቶቻችሁ ይጠቀሙ። ሸር ኮፒ ሊንክ አድርጉላቸው፣ ሰብስክራይብ አድርጉት፣ ብዙ ሰው ጋር እንዲደርስ ላይክ አድርጉት፣ ይድረስላቸው። በቅልብ በማርያም ይድረሳቸው። እስቲ እንደኔ አይነት እኮ ብዙ መስራት የሚፈልጉ ትክክለኛ ስራ እኮ ያጧሉ። በዛ ላይ ደግሞ ምንም አይነት ክፍያ የለውም። ይሄ ዋይፋይ ያላችሁ ስልካችሁና ዋይፋችሁን ተጠቅማችሁ በትርፍ ጊዜያችሁ ይችን ሰርታችሁ ይሄን ያህል ብር ማግኘት ቀልድ ነው እንዴ እናንተ? እና በቃ ላይክ አርጉላቸው፣ ሰብስክራይብ አርጉት፣ ላይክ አርጉላቸው ይድረስ። እናንተ ላይክ ስታደርጉት ቪው ሲያገኝ ብዙ ሰው ጋር የመድረስ እድል አለው። ለዛ ይስሩበት፣ ምን ችግር አለው? እንደውም እኮ ረጅም ሰዓት ያላቸው ልጆች አሉ። እኔ አሁን ቀን ብዙ ጊዜ አይመቸኝም ማለት ነው። ቀን ደግሞ የሚመቻቸው ልጆች አሉ። ያን በደንብ ቀጥቅጠው ይሰሩበታል። በሳምንት 1800 ያልኳችሁን 5000 10000 መስራት ይችላል። ኔትወርክ ከዘረጉ። ኔትወርክ ስላችሁ ደግሞ ምንም አይደለም፣ በእናንተ በስራችሁ ሰው ማስገባት ማለት ነው። ጥያቄ ካላችሁ ጠይቁ፣ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። ግቡ፣ ተጠቀሙበት። ጊዜ ወርቅ ናት። ጊዜያችሁን ተጠቀሙ። እስከ መቼ በሰው ቤት እንበሰብሳለን? እስከ መቼ ሰው እንትን ሆነን እንኖራለን? የራሳችን እንትን ያስፈልገናል። አገር መግባት እናፍቃለን። ባህል ሲደርስ ባህልን ቤተሰቦቻችን ጋር ማሳለፍ እንፈልጋለን። እስከ መቼ በሰው ቤት እንኖራለን? ተፍ ብለን ሰርተን ወደ ሀገራችን መግባት አለብን። ለዛ ይሄ ነገር ደግሞ የምነግራችሁ ነገር የዛሬ የሊቺ 8 ምናምን 3000 4000 5000 አይደለም። ነገ ከነገ ወዲያ ኔትወርካችንን ዘርግተን ካስፋፋን ቁጭ ብለን ከቤታችን ቁጭ ብለን ያለምንም እንትን ሰርተን ደሞዝ ተከፍሎን የምንበላበት ስራ ነው። ሰርተን ሳይሆን ቁጭ ብለን ሳንሰራ ተከፍሎን የምንበላበት ስራ ነው። የኦንላይን ስራ ሲባል ብዙዎቻችሁ አታምኑም። እኔም አላምንም፣ አንዷ ነኝ። እዚህ ስራ ላይ ግን ስገባበት ወይኔ ምን ነው እስከ ዛሬ ድረስ አረብ ሀገር በቆየሁበት የዚህ ነገር ገብቼበት ቢሆን ወይኔ ነው ያልኩት። ከገባው 1 ወር አልሞላኝም። ለምን ያገኘሁትን ብር ሳየው የተከፈለኝን ብር ትራንስፈር ራሳችሁ ናችሁ ዶላሩን እንትን ወደ የፈለጋችሁበት ባንክ እንትን ትራንስፈር የምታደርጉት እሱን ሳይ ማለት ነው ወይኔ ነው ያልኩት። በቃ ወይኔ ምን ላድርግ? ያሳለፍኩትን ጊዜ አልመልሰው እና የምሬን ነው የምላችሁ፣ ተጠቀሙበት። ጥያቄ ካላችሁ ምንድነው ስራው ካላችሁ ኮሜንት ላይ አስቀምጡ፣ ስልካችሁን አስቀምጡ። እኔ በዋትስአፕ አወራችኋለሁ። ስራው ምን እንደሆነ ኮይን መሰብሰብ ነው። በዛ ላይ ደግሞ በደንብ ማንኛውንም ነገር አስረዳችኋለሁ በዋትስአፕ። ስልካችሁን አስቀምጡ፣ ኮሜንት አስተያየት ጻፉ። ማስተካከል ያለብኝ ነገር አለ አስተካክላለሁ። ውዶቼ ማሮቼ፣ ግን በደንብ ከልብ የምማጸናችሁ ላይክ አርጉት። እህቶቻችን ድረሳቸው እንደው በቅልብ አከፍሉበትም ጌታን። ላይክ ሼር ሰብስክራይብ እያደረጋችሁ ይድረስ። ለሚፈልጉት ስራ መስራት ለሚፈልጉ ልጆች ይድረሳቸው። ይህም ጥሩ እንስራ እላለሁ። እወዳችኋለሁ። ሰላማቸው ብዝት ይበል ይበያላችሁ።